የሆነ ጭንቅላት ራሱ ልክ አይደለም ብዬ ነው ማስበው። አሁን ሩታ ከዚህ በኋላ አብርሽን ለመጉዳት የሆነ ነገር ካደረገች ጻቡ የሚሆነው ከሩታ ጋር ሳይሆን ካንተ ጋር ነው የሚሆነው። አሁንም ዛሬም በእናንተ ፊት እነግራታለሁ ሩታ ይቅርታ የጠየቀችው የእውነት ከልቧ ሳይሆን የሆነ ሌላ አብርሽን የምትጎዳበት መንገድ ወይም ደግሞ አብርሽን የምታናድድበት ወይም ደግሞ አብርሽንና ሄርሚን አብረው የማይኖሩበትን መንገድ ነድፋ ነው እንጂ እሷ የእውነት ሰላምን ፈልጋ የእውነት በቃ ይሄ ጭቅጭቁ ምኑም ነገር በቅቷት አይደል። ወደ ሩታ ተመልሶ ይሄዳል ማለት ይሄ ቅዠት ነው የሚመስለኝ ለኔ። ያንቺ ይቅርታ የሆነ የይቅርታን ትርጉም ራሱ ያሳጣው እንደተሳሳትሽ ገብቶሽ ከሆነ ግን አብርሽ ካንቺ ጋር ይኖራል ብለሽ ማሰብ ሞኝነት ነው። አሻንደበት ምንድነው ያልሽው? የሆነ ነገር እኔን ለማድረግ ብትሞክር የኔ ምላሽ እጥፍ ነው የሚሆነው። እንደዚህ አይነት ሰው ጋር እንዴት ነው የሚኖረው? በቀልም እጥፍ አድርጎ የሚመልስ ሰው ወይም ደግሞ አሁን አብርሽ ተሳስቶ አንቺን የሆነ ነገር ቢያስቀይምሽ እጥፍ አድርገሽ እንደምትመልሽለት እያወቀ ካንቺ ጋር ለመኖር የሚስማማው በየትኛው መንገድ ነው? ለነሱ ይቅርታ አዲሳቸው አይደለም። በጣም ብዙ ጊዜ ይቅርታ ይጠይቃሉ። ግን እኔ ከይቅርታው በኋላ ብዙ ነገር ያስፈራኛል ቤተሰቦች። ምክንያቱም ሩታም ኤፍሬምም ከዚህ በፊት ብዙ ጊዜ ይቅርታ ጠይቀው ነበረ። ግን ከዛ ይቅርታ በኋላ ይዘውት የሚመጡት ሐሳብ ተንኮል በጣም የሚያስጠላ ስለሆነ እኔ የእውነት ይቅርታ ጠይቀው ሳይሆን የሆነ ከዚህ በኋላ የሚጀምሩት የሆነ እንደ አዲስ ምዕራፍ የሚጀምሩት የተንኮል በር እንዳለ ነው የሚሰማኝና ስትፈልግ ይቅርታ መጠየቅ ስትፈልግ ደግሞ መጣላት ይሄ እሳት መሆን ስትፈልግ ደግሞ ውሃ መሆን እንዴት ነው የቻለችበት ብዬ በጣም እየተገረምኩ ነበር። ቤተሰቦች አይታችሁታል። በነገራችን ላይ ማለት ነው የመጀመሪያ ጊዜ ይቅርታ የጠየቀችው ብዙዬን ነበርና ኤፍሬም እንደተናገረው ሁለቱንም ጠርቷቸው ግን ከጠራት በኋላ ብዙዬን ይቅርታ እንድትጠይቃን ነበር እየነገረን የነበረው። ግን አንድ ሰው እስኪ የዛን ያህል ርቀት ሄዶ እንደዛ ተነጋግረው ከዛ ጠርታችሁት እንዴ ይቅርታ ጠይቅ ሲባል እንዴት ነው ባንዴ እሺ የሚለው? አንዳንዱ ነገር ላይ ሚና እየተጫወክ ያለው አንተ ነህ፣ ይቅርታ ባይው አንተ ነህ፣ ሩታን ይቅርታ አስጠያቂው አንተ ነህ። ስለዚህ ከዚህ በኋላ አብርሽ ላይ ለሚፈጠረው ነገር ተጠያቂ አንተ ነህ። ከይቅርታው በኋላ የምታመጪው ነገር በቃ አብርሽን ዋጋ የሚያስከፍል ስለሆነ እኔ ደግሞ አብርሽን ዋጋ የሚያስከፍል ነገር በጣም የሚያስጠላኝ ዳጋ እናንተን ይቅርታ ከመረከው ጋር ነው መኖር ያለብህ እያለ እየሰራ እዛ ጋር ደግሞ ሌላ ቤት ሄዶ ሩታና አብርሽ ታረቁ አንድ ላይ ሊኖሩ ነው ሰርግ ሊደገስ ነው ባላለ መኖር ባይችል እንኳን ልጅ ወልደዋል። ስለዚህ አንድ ላይ መሆን ቢያቀታቸው እንኳን ለልጃቸው ሲሉ መስማማት አለባቸው። ወይም ደግሞ እሷን እንደዚህ እልህ መጋባት በቀልም በበቀል መመለስ የለብሽም ሲሉ ማንንም አልሰማንም በሷ ዙሪያ ያሉ ሰዎች። ስለዚህ እንዴት ነው ተመልሶ ወደ ሩታ ሊሄድ የሚችለው ይሄ ልጅ? ሰላም ቤተሰቦቼ እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ሆኑልኝ። በቅድሚያ ለሙስሊም ወንድምና እህቶቼ እንኳን ለአረፋ በዓል በሰላም በጤና አደረሳችሁ። በዓሉ የሰላም የፍቅር የአንድነት ያሰባችሁት የሚሳካበት የምትደሰቱበት በዓል ያርግላችሁ። ቤተሰቦቼ ከምን ጊዜውም በላይ ዛሬ ይሄን ቪዲዮ እያያችሁ ያላችሁት ላይክ በማድረግ እንድትጀምሩ ትፈልጋለሁ። ምክንያቱም ይህ ሐሳቤ ብዙ ሰዎች ጋር እንዲደርስ ፈልጋለሁ። ዛሬም እንግዲህ እንደወትሮ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ያው እንግዲህ ሁላችሁም እንደተመለከታችሁት ወንድም ኤፍሬም እና ሩታ ይቅርታ በይቅርታ ሆነዋል። እኔ እንደውም አንዳንዴ በጣም ይቅርታ ተደጋጋሚ ብዙ ሰዎችን ስላሉ ይቅርታ ቀን ነው እንዴ ምናምን እያልኩኝ ነበር። ምክንያቱም ለምን እንደዚህ እንዳልኩኝ መቼም ይገባችኋል ብዬ አስባለሁ። ምክንያቱም ለነሱ ይቅርታ አዲሳቸው አይደለም። በጣም ብዙ ጊዜ ይቅርታ ይጠይቃሉ። ግን እኔ ከይቅርታው በኋላ ብዙ ነገር ያስፈራኛል ቤተሰቦች። ምክንያቱም ሩታም ኤፍሬምም ከዚህ በፊት ብዙ ጊዜ ይቅርታ ጠይቀው ነበረ። ግን ከዛ ይቅርታ በኋላ ይዘውት የሚመጡት ሐሳብ ተንኮል በጣም የሚያስጠላ ስለሆነ እኔ የእውነት ይቅርታ ጠይቀው ሳይሆን የሆነ ከዚህ በኋላ የሚጀምሩት የሆነ እንደ አዲስ ምዕራፍ የሚጀምሩት የተንኮል በር እንዳለ ነው የሚሰማኝና ስትፈልግ ይቅርታ መጠየቅ ስትፈልግ ደግሞ መጣላት ይሄ እሳት መሆን ስትፈልግ ደግሞ ውሃ መሆን
እንዴት ነው የቻለችበት ብዬ በጣም እየተገረምኩ ነበር። ቤተሰቦች አይታችሁታል። በነገራችን ላይ ማለት ነው የመጀመሪያ ጊዜ ይቅርታ የጠየቀችው ብዙዬን ነበርና ኤፍሬም እንደተናገረው ሁለቱንም ጠርቷቸው ግን ከጠራት በኋላ ብዙዬን ይቅርታ እንድትጠይቃን ነበር እየነገረን የነበረው። ግን አንድ ሰው እስኪ የዛን ያህል ርቀት ሄዶ እንደዛ ተነጋግረው ከዛ ጠርታችሁት እንዴ ይቅርታ ጠይቅ ሲባል እንዴት ነው ባንዴ እሺ የሚለው? ከካሜራ በፊት በደንብ አስበው ተነጋግረውበት ነው ስለ ይቅርታው። ያንንም የይቅርታ ሐሳብ ያመጣችው ሩታ ነች። ምን ትመስለኝ መቼ መሰላችሁ? ብዙዬ ያው ከይቅርታው በፊት ወንድሞቿን ስብስብ አድርጋ ምሳ ጋብዛቸው ከዛ የወንድምና የእህት ጊዜ አሪፍ ጊዜ ያሳልፈው ነበርና ያንን ተጠቅማ ከዛ ብዙዬን ይቅርታ ጠይቃ ከዛ ደግሞ ቀጣይ ምዕራፏን ለመክፈት ነው እንዲመቻት እንጂ አንድ ሰው የዛን ያህል የተነጋገረ ሰው አስቡት ድንገት ተነስቶ ይቅርታ ጠይቄ ሲላት ከዛ እሺ ብላ እንደገና ብዙዬን ይቅርታ ብዙዬ እሱኬ ይቅርታ ልክ ሩታ ስትጠይቃት ይቅርታ አድርጌልሻለሁ ማለት ሁሉ ጊዜም ሰላምን ነው የምትፈልገው። ብዙዬ የምታስቀድመው ሰላምን ነው። አብረው ሆኑም አልሆኑም ተለያይተውም ሁለቱም በያሉበት ሰላም እንዲሆኑ ስለምትፈልግ ይሄ ጭቅጭቁ፣ ንትርኩ፣ መበሻሸቁ አንዱን ለመጣል ወይም ደግሞ አብርሽን ሲጎዳ ማየት ስለማትፈልግ ማንኛውም በየትኛውም በኩል ይምጣ ሰላምን ነው የምንፈልገው። ይቅርታ አድርጊልን እስከዛሬ አጥፍተን ነበረ ካሏት እሷ እሺ ነው የምትለው። ምክንያቱም ችግር የለባትም ሰላምን ስለምትፈልግ ይሄ ቂምን የመበቀል እንትን የለባትም። ይሄ እልህ የመጋባት ወይም ደግሞ አንዱን ሩታን የመጉዳት ፍላጎትም የላትም እሷ ሲጀመር ማለት ነው። የግዴታ በአብርሽ ስለመጣችባትና የምታደርገው ነገር ሩታ ልክ ስላልሆነ ብቻ ነው እንጂ አሁን እንዲህ አፍላፊ መከፋፈት ወይም ደግሞ ሩታ የምታደርገው ነገር ስለሚያናድዳት ልክ ሩታ በምትመልስላት መልስ ስትናደድና ከዛ በኋላ ብዙ የምትመልስላት ለዛ ነው እንጂ በየትኛውም ጊዜ ይቅርታ ብትጠይቃት ብዙ ችግር የለባትም። ለይቅርታ ሁሌ ልቧ ክፍት ነው። እንደዛ ስለሆነ ለብዙ ይልክ ይቅርታ ስትጠየቅ ይቅርታ ማድረጉ ያን ያህል አዲስ ነገር አይደለም። ግን እኔ በጣም አዲስና የገረመኝ ነገር በጣም የተገረምኩት ነገር ደግሞ ለካ ሩታ ነች ሁሉንም ነገር እንደ እሳት ማንደድም የምትችለው እንደ ውሃ ማጥፋትም የምትችለው እሷ ነች። ምክንያቱም በዛን ሰዓት እሷ ያ ማለት የፈለገችውን ነገር አቧራ ስታስነሳ ስትጮህ ምን ስትል ብዙ ሰው እየተበጠበጠ ነበረ። አሁን ይህን ሳምንት ደግሞ ይቅርታ ባለችበት ሳምንት ደግሞ ይዩት እኔ ሰላም እንደሆነ እና ሁሉም ነገር በእጇ ነው ያለውና እኔ ደግሞ በጣም የገረመችኝ ነገር ማስመሰል ትችልበታለች። ያ ሁሉ እልህኝነቷ ያ ሁሉ ንግግሯ እርግብ ብሎ ባንዴ ወደ ይቅርታ እንደዚህ ግን እኔ እንዴት እንደሚቻል አላቅም። እኔ ምክንያቱም አልችልበትም እንደዚህ አይነት ማንነት በፍጹም ሁለት ሰው መሆን አልችልበትም። ግን ሩታ ይሄ የሆነ ሁለት ሰው የመሆንን እንትን አሳይታናለችና በጣም ነው የተገረምኩት። አሁንም ቢሆን በስልክም ደውዬ ነግሬያታለሁ ብዙዬን አሁንም ዛሬም በእናንተ ፊት ነግራታለሁ። ሩታ ይቅርታ የጠየቀችው የእውነት ከልቧ ሳይሆን የሆነ ሌላ አብርሽን የምትጎዳበት መንገድ ወይም ደግሞ አብርሽን የምታናድድበት ወይም ደግሞ አብርሽንና ሄርሚን አብረው የማይኖርበትን መንገድ ነድፋ ነው እንጂ እሷ የእውነት ሰላምን ፈልጋ የእውነት በቃ ይሄ ጭቅጭቁ ምኑም ነገር በቅቷት አይደለም። እርግጠኛ ነኝ አይደለም። ምክንያቱም እዛ ጋር ኤፋ ይቅርታ ይጠይቃል። አብርሽ አንተ የፈለከውን ህይወት መኖር ትችላለህ፣ ከፈለከው ሰው ጋር መኖር ትችላለህ ይላል። ሌላ ቪዲዮ ላይ ደግሞ ሌላ ሀሳብ ነው የሚያነሳው። አሁን ሩታና አብርሽ ይጋባሉ፣ አንድ ላይ ይሆናሉ። ከምን ጊዜውም በላይ ጋሽዬ ደስ ይልሃል፣ ሰርግ ትደግሳለህ ምናምን የሚል ቪዲዮ እየሰራ አይተን ነበር። የሚያወራውን ነገር እንኳን አያውቀውም። እንዴት አሁን አንድ ሰው ሁለት ሀሳብ እንዴት ያነሳል? የእውነት ልቡ ሁሉም ሰው ሩታና አብርሽ መታረቅ ከሆነ የሚፈልገው በቃ ኖርማል ይቅርታ እንዲጠያየቁ ማድረግ ነው እንጂ ሌላ ጋር ሄዶ ደግሞ እነሱ እንዲጋቡ ሩታም ኤፋም እና በዙሪያው በሩታ በኩል ያላችሁ ሰዎች ያልገባችሁና የዘነጋችሁት ነገር አለ ብዬ አስባለሁ። ምክንያቱም ሩታና አብርሽ እኮ ተለያይቷል። አንዳንዴ የምታደርጉን ነገር እንደተለያዩ እንኳን የረሳችሁት ወይም ደግሞ የዘነጋችሁት ይመስለኛል። እያረጋችሁት ያለው እንዴት የተለያዩ ሰዎች
ከዛ ደግሞ አብርሽ ሌላ ህይወት ጀምሮ እርሚ እርጉዝ ነኝ እያለች እዛ ጋር አብረው የሚኖርበትን ቤት እያስተካከለች እያያቸው በየትኛው መንገድ ነው ከሩታ ጋር አብረው የሚሆነው? ከሩታ ጋር አብረው ሊሆኑ ወይም ደግሞ ሊያወሩ ሊያገናኛቸው የሚችለው ልጃቸውና ልጃቸው ብቻ ነው እንጂ እንደገና ተመልሶ ወደ ሩታ የሚመጣው በየትኛው መንገድ ነው? እናንተም ሩትም እንደሰማችሁት አብርሽ ምርጫው ያደረገበት ሄርሚን ነግሯቸዋል። ወንድ ልጅ ክብሩን ይወዳል፣ እንደምትወደው እንደምታከብረው እኛም እናውቃለን፣ አይተናልም። ከዛ ውጪ ደግሞ ራሱ ባፉ የተናገረው ነገር ነው። ወንድ ልጅ አይደለም እሷ በዙሪያዋ በሷ ዙሪያ ያሉ ጓደኞቿ፣ ቤተሰቦቿ ለሱ ክብር እንዳላቸው፣ ፍቅር እንዳለው፣ አክብሮት እንዳላቸው ተናግሯል። ታዲያ እንደገና ተመልሶ ወደ ሩታ ወደ እሳት ውስጥ ይገባል ብላችሁ ታስባላችሁ? ለኔ እንደዛ ነው የሚሰማኝ፣ ወደ እሳት። ምክንያቱም ሩታ አንድም ቀን በዙሪያ ያለ ሰዎች ለአብርሽ ሲያከብሩትም አይተን አናቅም። ጭራሽ እሷ ቆማ እሱን ስታዋርደው ዲስሪስፔክት ስታደርገው አንድም ቀን ብቻ በሷ ዙሪያ ያሉ ጓደኞቿም ይሁን ማንኛውም ሰው እሱን ሲያከብሩት ታይ ወይም ደግሞ ተው እንደዚህ አትሆኑ። አብርሽና ሩታ አብረው መኖር ባይችሉ እንኳን ልጅ ወልደዋል። ስለዚህ አንድ ላይ መሆን ቢያቀታቸው እንኳን ለልጃቸው ሲሉ መስማማት አለባቸው። ወይም ደግሞ እሷን እንደዚህ እልህ መጋባት በቀልም በበቀል መመለስ የለብሽም ሲሉ ማንንም አልሰማንም በሷ ዙሪያ ያሉ ሰዎች። ስለዚህ እንዴት ነው ተመልሶ ወደ ሩታ ሊሄድ የሚችለው? ይሄ ልጅ ወደ ሩታ ተመልሶ ይሄዳል ማለት ይሄ ቅዠት ነው የሚመስል ለኔ። ሩትዬም ብትሆኚ እንደዛ አይነት አስተሳሰብ የእውነት አስበሽ ከሆነ ይቅርታ ማለት ሌላ በቀል ሌላ ተንኮል ይዘሽ ካልሆነ የእውነት ይቅርታ እንኳን ያደረግሽው የእውነት ከልብሽ ከሆነ ማለት እስከዛሬ አይደለም ግን እስከዛሬ ያጠፋሽው ነገር ጸጽቶሽ እንደተሳሳትሽ ገብቶሽ ከሆነ ግን አብርሽ ካንቺ ጋር ይኖራል ብለሽ ማሰብ ሞኝነት ነው። ምክንያቱም አይኖርማ። አንቺ በቃ የተፈጠርሽው ለእንደዚህ ነው። ይሄን ንግግርሽ ራሱ በጣም ነው የሚጨንቀው። እዚህ ጋር ሄርሚን የመሰለች የተረጋጋች የምታከብረው የምትወደው ፍቅር የምትሰጠው የምትንከባከበው እንትቶ ወደ አንቺ የሚመጣው በየትኛው መንገድ ነው? ሌላው ቀርቶ በቃ ሁሉን ነገር እንኳን እርግፍ አድርጋችሁ ትታችሁ እንትን ብትሉ ሰው ሆኖ የማይጣላ የለም። በተጣላችሁ ሰዓት በፊት ያሳለፋችሁን ነገር በአብርሽ ምክንያት ላወከው ሰው ተገስተህ ወይም ደግሞ ተደርበ ሩታን እንግዲህ በአብርሽ ምክንያት ነው የምታውቃት አይደለ? ለሷ የእውነት ለሷ ሐሳብ ማሳኪያ ሆነ ከሆነ በጣም ነው ማዝነው። ይነሳል እንዲህ አርገሽ ነበርኩ ለካ እንደዚህ አድርገኸኝ ነበርኩ መባባላችሁ ስለማይቀር እናንተ በቃ የእናንተ ህይወት እዚህ ላይ ቢያበቃ ጥሩ ነው ባይነኝ እኔ። በቃ ይበቃችኋል። ሁልጊዜ ተንኮል፣ ሁልጊዜ ቂም በቀል፣ ሁልጊዜ በሰው መመራት ተይ። በቃ የራስሽ አስተሳሰብ ይኑርሽ፣ የራስሽ አመለካከት ይኑርሽ። አንዱ ነገር ደግሞ ከማንቻቸውም በላይ ከብዙዬም ቢሆን ከአብርሽም በላይ ስታደርጊ የነበረው አንቺ ነሽ። በብዙ ነገር ይቅርታ እንኳን ጠይቆሽ እስር ቤት ያሳሰርሽው መርሳት የለብሽም። በእያንዳንዱ ጥፋት አሁን አንቺ ስሜታዊ አሁን ብዙዬን ይቅርታ ስትጠይቂያት ማለት እሷ የትኛው ንግግሯ ነው ብዙ አሁን አንቺን ስሜታዊ ያረገሽ? እንደውም እነሱ ታግሰውሻል። ያንቺ ንግግር ነበረ በጣም ስሜታዊ የሚያደርግ ወደ አልሆነ ነገር ውስጥ የሚያስገባው ንግግርሽ ነበረ። ግን እነሱ አንቺ ባደረግሽው ልክ አላደረጉሽም። የሆነ ሲበዛባቸው ነው። አይተናል እኮ ማለት አይደለም። እንዴት ነው አይደለም አይን ያለው እያየ ያለ ሰው እንዲህ በጆሮ እንኳን የሚሰማ ሰው መናገር እንዲህ መመስከር የሚችለው ነው እኮ። አስሻ አንደበት ምንድነው ያልሽው? የሆነ ነገር እኔ ለማድረግ ብትሞክር የኔ ምላሽ እጥፍ ነው የሚሆነው። እንደዚህ አይነት ሰው ጋር እንዴት ነው የሚኖረው? በቀልም እጥፍ አድርጎ የሚመልስ ሰው ወይም ደግሞ አሁን አብርሽ ተሳስቶ አንቺን የሆነ ነገር ቢያስቀይምሽ እጥፍ አድርገሽ እንደምትመልሽለት እያወቀ ካንቺ ጋር ለመኖር የሚስማማው በየትኛው መንገድ ነው? ይቅርታሽን በነገራችን ላይ አልተቀበልኩት እና አብርሽ ደግሞ ማለት ነው አንተ ሁልጊዜ ሰዎች ይቅርታ ሲጠይቁ ወይም ደግሞ የሆነ ነገር ሲሉ የእውነት የሚመስልህ ነገር አለ። አንተ አልፎ ሄልሚንም ትጎዳታለህ።
ኤፍሬም የእውነት ከልቡ አይደለም ይቅርታ ተጠያይቃችሁ በሰላም እንድትኖሩ እየነገረህ ወይም ደግሞ እያደረገ ያለው የእውነቱን ከልቡ አይደለም። የእውነት ከልቡ ቢሆንማ እዛ ጋር እናንተን ይቅርታ ከመረከው ጋር ነው መኖር ያለብህ እያለ እየሰራ እዛ ጋር ደግሞ ሌላ ቤት ሄዶ ሩታና አብርሽ ታረቁ አንድ ላይ ሊኖሩ ነው ሰርግ ሊደገስ ነው ባላለ የሰርጉን አንተ ከማን ጋር መኖር እንዳለብህ ላንተ ነበር ሊሰጥህ የሚገባው። ስለዚህ ንቃ ማለት እያንዳንዱ የሚደረገው ጥሩም ይሁን መጥፎ የሆነ ነገር ይዞብህ እንደሚመጣ ማሰብ ነው ያለብህ። ሁሉ ጊዜ ና ስላሉ ብቻ ይቅርታ ስለጠየቁህ ብቻ የእውነት ይቅርታ ነው ብለህ ማመን የለብህም። እስከዛሬ ብዙ ይቅርታዎችን አድርገህ እንዴት እንደተጎዳህ እንዴት ዋጋ እንዳስከፈሉ እያየህ ነው። አንዳንዴ ከስተታችን መማር አለብን ለቀጣዩ እና እዚህ ሁሉ ለይቅርታውም ለሁሉ መልስ የሚሆነው ፈረንጁ የሰራው ቪዲዮ በቂ ነው ለዚህ አብርሽን ወደኛ ሐሳብ አመጣ። እኔ በጣም ነው የምትገርሙ ምን አይነት ፍጥረቶች ናችሁ ግን እኔ ሰው በዚህ ልክ የእውነት ግን እኔ በመጨረሻ ማለት ነው ቤተሰቦቼ የእውነት ኤፋ በአብርሽ ምክንያት ላወከው ሰው ተገዝተህ ወይም ደግሞ ተደርበ ሩታን እንግዲህ በአብርሽ ምክንያት ነው የምታውቃት አይደለ ለሷ የእውነት ለሷ ሐሳብ ማሳኪያ ሆነ ከሆነ በጣም ነው ማዝነው እና የሆነ ጭንቅላትህ ራሱ ልክ አይደለም ብዬ ነው ማስበው። አሁን ሩታ ከዚህ በኋላ አብርሽን ለመጉዳት የሆነ ነገር ካደረገች ጻቡ የሚሆነው ከሩታ ጋር ሳይሆን ካንተ ጋር ነው የሚሆነው። ምክንያቱም እያንዳንዱ ነገር አንተ ነህ፣ እያንዳንዱ ነገር ላይ ሚና እየተጫወክ ያለው አንተ ነህ፣ ይቅርታ ባዩ አንተ ነህ፣ ሩታን ይቅርታ አስጠያቂው አንተ ነህ። ስለዚህ ከዚህ በኋላ አብርሽ ላይ ለሚፈጠረው ነገር ተጠያቂ አንተ ነህ። ሰው ወንድሙን በዚህ ልክ አሳልፎ ይሰጣል። አንዳንዴ እኮ ማለት ነው የወጋ ቢረሳ የተወጋ አይረሳም። ያደረግሽው ነገር በሙሉ የሚረሳ አይደለም እኮ እያንዳንዱ ነገር ላይ አብርሽን ያደረግሽው በጓደኞችሽ ፊት ያብጠለጠልሽው የሚረሳ አይደለም። እና አንቺና አብርሽ ምንም አንድ ላይ ሊያኖራችሁ የሚችል ነገር ምንም የለም። ከዚህ በኋላ አንድ ሊያደርጋችሁ የሚችለው ልጃችሁ ብቻ ነው እንጂ አንቺና እሱ ልክ እንደ ድሮ አብራችሁ የሚያኖራችሁ ባህሪም የለሽም፣ ይሁን ስርዓትም የለሽም፣ ስብእናም የለሽም። ስለዚህ ይሄ ቅዠት ነው። ከአብርሽ ጋር ዳግመኛ አብሬ እኖራለሁ ማለት እንደ ቅዠት ነው የምመለከተው። እንደውም እርምሽን ብታወጪ ጥሩ ነው። ይሄ ከአብርሽ ጋር እኖራለሁ ምናምን የሚለውን ቅዠትሽን ብታቆሚ ጥሩ ነው። ይቅርታም መጠየቅ ይቅር መባባል ጥሩ ነው። ይቅርታ መጠየቅ ለሰላም የሆነ ብቻ ለሰሚም ለተመልካችም ለብዙ ነገር ይቅርታ መጠየቅ ጥሩ ነው። ግን ያንቺ ይቅርታ የሆነ የይቅርታን ትርጉም ራሱ ያሳጣዋል። እንደዛ ያልኩት ደግሞ ምክንያት ስላለኝ ነው። በጣም ብዙ ጊዜ ይቅርታ ጠይቀሽው ከይቅርታው በኋላ የምታመጪው ነገር በቃ አብርሽን ዋጋ የሚያስከፍል ስለሆነ እኔ ደግሞ አብርሽን ዋጋ የሚያስከፍል ነገር በጣም ነው የሚያስጠላኝ። ይቅርታ ሳታረግለት ቢቀር ሁሉ ነው የሚሻለኝ። ጥሩ ሰው የሚነግርሽን እስኪ የእውነት አሁን ተመልሰሽ ልብሽ ተቀይሮ በቃ የእውነት ይቅርታ ከሆነ በቃ ብዙ የምትልሽን ስሚያት። ብዙ በየትኛው መንገድ ወንድሟ አብርሽ እንዳይጎዳ ነው እንጂ አንቺም ልክ እንደ እህቷ ነው የምታይሽ። እንድትጎጂባት አትፈልግም። ይሄንን ደግሞ አንቺም ጠንቅቀሽ ታውቂዋለሽ። እልህ ውስጥ ስለተጋባሽ ወይም ደግሞ ሄርሚ ስለበለጠችሽ ሄርሚ በጣም ስነ ስርዓት ያላት ጎበዝ ልጅ ይሄ ምንድነው ባል አያያዝ ስለምትችል ስለተበለሽ ያ ደግሞ ያንቺን ያናድድሻል። አሁን እዚህ ሁሉ እልህ ውስጥ የገባሽው ማለት ነው ሄርሚ አንቺን በልጣሽ ስለተገኘች ነው። እንዴት ይበለጣለሁ አንቺ ምክንያቱም የምታውቂው የሆነ ተንኮልን በቀልም በበቀል መመለስን ወይም ደግሞ ከዚህ በፊትም የምታውቂያቸው ሰዎች እንደዛ ይመስሉኛልና ሄርሚ ካንቺ ተሽላ በብዙ ነገር ተሽላ ስለተገኘች ያ ነገር ሰላም ይነሳሻል። እንዴት ትበልጠኛለች? ምክንያቱም አንቺ ሁሌም መበለጥን አትፈልጊም፣ መብለጥን ነው። ያ ደግሞ ከማንም ጋር ሊያኖርሽ አይችልም። ይሄ መጥፎ ባህሪሽን አምነሽ ተቀብለሽ መተው ነው ያለብሽ። ይሁን የምትናገሪው ነገር ራሱ ሰው ይቅርታ እንኳን ሲጠይቅ ይቅርታው ትርጉም የሚኖረው እንዴት ነው? ይሁን ከልቡ ሆኖ ወጥ
ቀጣይነት ያለው ነገር ሲኖር ነው። አለዛ አሁንም አንቺ ተመልሰሽ እዛው ውስጥ ውሃ ቀዳ ውሃ መልስ አይነት አስተሳሰብ ከሆነ የለሽ ማንም ሰው አንቺ ቅርታ ስትጠይቂ ትርጉም አልባ ነው የሚያደርግብሽ። ወልዳችሁ የሚያገናኛችሁ ነገር እያለ በቃ ሁለታችሁንም አንድ የሚያደርጋችሁ ለልጃችሁ ስትል ሁሉን ነገር መተው በቃ ሁሉን ነገር ከናንተ ጥቅም ይልቅ የልጃችሁን ጥቅም ማስቀደም የምትችሉ ሰዎች አሁን እንደዚህ አይነት ነገር ውስጥ መግባት አልነበረባችሁ። የሆነው አልሆን። ከዚህ በኋላ ግን ዳግመኛ እንደዚህ አይነት ነገር ውስጥ እንዳትገቢ። ጨርሻ ማለት የምፈልገው ሄርሚዬ አንቺ በጣም ጎበዝ፣ ጠንካራ፣ ለብዙዎች ምሳሌ የምትሆኚ ጀግና፣ ለሰው ሪስፔክት ያለሽ ብዙዎች የሚወዱሽ ሰው ነሽና አብርሽን ጠብቂው። ያው ወንድ ልጅ ላውላውን በሚያየው ነገር ነው እንጂ ነገ ምን ይመጣብኛል ብሎ አያስብም። ያን ያህል እንደ ሴቶች አይደለም። አንቺ ደግሞ ጎበዝ ነሽ፣ እያንዳንዱ ነገር ታውቂያለሽ፣ ምክንያቱም በማስተዋል ስለምትራመጂ እና አብርሽን ጠብቂው ማለት እፈልጋለሁ። እንወድሻለን።